አንዳንድ ጊዜ 10 ዓመት 20 ዓመት በወዳጅነት ኑረን ዛሬ ስንጣላ በዛሬ ሁሉን እናበላሸዋለን አይደል እንዴ? መታረም ያለበት ግን መቼ ነው? የዛሬዋ ብቻ። ዛሬ ከተጣላን የዛሬቱ ብቻ ነው መታረቅ ያለብን፣ መወቃቀስ ያለብን። ዛሬ በመጣላታችን የ10 ዓመት ወዳጅነት ለምን ይበላሻል? የ20 ዓመት ጓደኝነት ለምን ይበላሻል? የ50 ዓመት ትዳር ለምን ነው የሚበላሸው? የዛሬው በዛሬ ነው መታረም ያለበት። እግዚአብሔር ያጠፋችውን እሷኑ ብቻ ዛሬ ካጠፋ የዛሬዋን የትናንቱን አልየባ ትናንት እንዲነበር አይልም። ዛሬን ያርማል፣ ዛሬን ያስተካክላል። የመዳን ቀን ዛሬ ነው የተባለው ለዚህ ነው። በአንድ ችግር ምክንያት የሰውን ማንነት መፈረጅ ማቆም አለብን። በአንድ ችግሩ ምክንያት ሰው ማንነቱ እንደዚህ ነው ብለን የራሳችን ምስል መፍጠር የለብንም። ሰው በአንድ ቀን ማንነቱ አይለካም። ሰው በአንድ ችግርም ማንነቱ አይለካም። በአንድ ጥሩ ነገርም ማንነቱ አይለካም። አንድ ነገር ጥሩ ነው ማለት ሁሉ መልካም ነው ማለት አይደለም። አንደበቷ የጣፈጠ ልቅም ያለች እንዳለላት ደካማ ሆነብን ቃል። መንገዷ ሁሉ ያማረ እኮ ነው፣ ውበት እኮ ነው። ብትከተላት እኮ ወስዳ ከህይወት እንጀራ የምታደርስ ብትከተላት ወደ ትንሣኤ የምታደርስ ልጇ መርታም እስቲ ኮከቡን እየተከተልክ ማርያም ወዳለችበት ሂድ። ያንን እውነተኛ ፀሐይ እኮ ታቅፈው ነው የምታገኘው። በድቅድቁ ጨለማ በሌሊት ታቅፈው ነው የሚገኘው። ወደ ድንግል ማርያም በእውነት እንገራችሁ፣ እኔ ድንግል ማርያም ወዳለችበት የሚመሩኝ እግሮች ያማሩ ናቸው። ድንግል ማርያም ወዳለችበት የሚጠቁሙኝ ጣቶች የተባረኩ ናቸው። ስለ ማርያም የሚነግሩኝ አንደበቶች የጻፉ ጣቶች የነ አባ ጊዮርጊስ የነ ቅዱስ ኤፍሬም አንደበቶች ብሩካን ናቸው። ልኩበት ሂጂ፣ በወጣውበት ውጭ፣ ባደርኩበት እደሪ፣ ቀኝ እጅሽን በላይ ላይ አሳድሪብኝ፣ ጫኝብኝ ይላል። ወይ ጉድ! እንዲሁ እነዚያን እጆች አግኝቻቸው እውነቴን ነው ማምላክ እሳትን የታቀፈ እጅ እኮ ነው። ታቅፋል የመጣችው እኮ መድኃኒት ነው። የሞት ፍሬ ይዛ እንዳይሆን አልመጣችው። እጇ መድኃኒትን የታቀፈ ነው። መድኃኒትን የታቀፈ እጅ ይገርማል እኮ። ሲርብህ እኮ ቁራሽ እንጀራ ይዘው የሚመጡ እጆችን እንዴት ተወዳቸዋለህ? መብረቅን የታቀፉ እነዚያ እጆች ምን ነው ባገኘናቸው። መምህሮቻችን እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅ ለበጎቻቸው የሚሞቱ ነበሩ። እነዚህ ናቸው መምህሮቻችን። እነዚህን ነው ማሰብ። ማን እንደላከው የማይታወቀው ሁሉ ሐሳብ አመጣ ቁጥር መረበሽ የለባቸው። መምህሮቻችን እነዚህ ናቸው። ልብ በሉ። የስህተት ትምህርቶችን የሚያስተላልፉ ሰዎች ወይ አድርባዮች ናቸው፣ ወይ ሆዳም ናቸው፣ ወይ ሹመት ፈላጊዎች ናቸው። እንግዲህ ሰው ሲጠፋ ነው እኛም አባ እየተባልን ያለው። አባት የምንላቸው እነዚህን ነው። እንዲህ ነበሩ መምህሮቻችን። ደጋፊ የሚያደራጁ፣ ቲፎዞ የሚያደራጁ፣ እኔ ተነካው ውጡልኝ የሚሉ አልነበሩም መምህሮቻችን። እኛ እንደ እኔ ለራሴ የሌሎችን መምህራን አላውቅም። እኔ ለራሴ የአባቶቼ ሕይወት የለኝም፣ የአባቶቼ ትምህርት ግን አለኝ። ተምረናል ትላላችሁ። እስኪ አንብቡ ሂዱና እመቤታችን ምን እንደሚላት ጌታ ምን እንደሚለው ሂዱና አንብቡት። ቤዛ፣ ምትክ፣ ለውጥ፣ ጥብቅና፣ ጠበቃ መሆን፣ መዋጀት፣ አዳኝነት፣ መታደግ እንደማለት ነው። ለጌዛ ቤዛ ሲባል የራሱ ትርጉም አለው። ብዙ ሊቃውንት ብዙ ስላሉበት እዚህ ጉዳይ ላይ ብዙ ማለት አልፈልግም። እመቤታችን ቤዛ ስንላት ከጌታ ጋር አስተካክለን ሳይሆን ለውጥ ማለት ነው። ምንድነው ለውጥ? ሆኖም ማያውቅን ምስጢር እስራኤል ባህር ቢሸገሩ አይደንቅም። ይሄ ኖህ በውሃ ላይ ሲንሳፈፍ ስለተነገረ እናውቀው የለ። ደመና ከሰማይ ህብስት ቢያወርድ አይደንቀንም። ይሄ እግዚአብሔር መጋቢ ነው፣ ባዶዋን መሬት እንድታበቅል አድርጓታልና። ፈርዖን ቢሰጥም እሱም አይደንቀንም። እግዚአብሔር ጠላትን ማጥፋቱና መግደሉ መቅጣቱ የታወቀ ነው። የሚደንቀን ግን ድንግል እንደሆነች መጽነሷ፣ ድንግል ከወለደች በኋላ ድንግል መሆኗ፣ ሴት አምላክን ወልዷ መታቀፏ ግሩም ነው። ይሄ ታምር ይሏቸዋል የድንግል ማርያም ማህፀን። ይህ የሚደንቀን ሆኖ የማያውቅን ነገር ያመነች ብፅዕት ኤልሳቤጥም እንዲህ ነበር ያለቻት፣ ብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ፣
ከእግዚአብሔር ተልከው የነገሩሽ ቃል እንደሚሆን የምታምኝ አንቺ ብፅዕት ነሽ። ያመንሽ አንቺ ብፅዕት ነሽ። ሔዋን የሌላትን እምነት ይዛ በመገኘት የሔዋን ጠበቃዋ ድንግል ማርያም ናት፣ ቤዛዋ ናት። እንደው ቤተክርስቲያን ሄዳችሁ ምን ልታዩ ነው የምትሄዱት? ቤተክርስቲያን እንደው ቁሜ ብጠይቃችሁ እዚያ ውስጥ የቄሶችን ክብር አትዩ፣ ግድ የለም። የጳጳሳትን ክብር አትዩ፣ ግድ የላችሁ። የበዓሉን ድምቀት አትዩት። ማንን ነው አይታችሁ መምጣት ያለባችሁ? ክርስቶስን ነው አይተን መምጣት ያለብን። እዚያ ውስጥ አንዳንዱ ሰው አለ እንደው ዝም ብሎ የዛሬው በዓል ደስ ሲል እንደው መንፈሴ ምኑ ነው ደስ ያለ? እንደው ምንም በቃ ዝም ብሎ እንደው በሞቴ ሲጠይቁት ሂዱ እንደው ዝም ብላችሁ ሂዱና ወይ ገብርኤል በዓል የሚሆን ወይ ሚካኤል በዓል አምሽቶ የመጣው ሰው በዓል እንዴት ነበር ሲላት፣ አቤት ምኑ ነው? ምኑ ነው ደስ ያለ? ሳይታረቅ እኮ የሚመጣው እኛ ጋር ገዳም ይመጣል፣ ጣና ቂርቆስ ጉዞ ይመጣል። መጥቶሳ አቤት ደስ ሲል ምኑ እንዲሁ ገዳሙ ምኑ ዋው ነው? ምኑ ነው ደስ ያለ? ሰው ቁጭ ብሎ ከእግዚአብሔር ጋር ታርቆ ሲል መንቀዥቀዥ ፎቶ ነውር ነው። እውነቴን ነው። መንቀዥቀዥ ፎቶ ቀጭ እንደው ያን ስልክ ቀጭቅጮ ነበር መጣ እንትን እኮ ነው የሚለው። ቤተክርስቲያን ሳይሳለም ነው ፎቶ የሚያነሳ ቤተክርስቲያን ሳይሳለም። አንዳንዱ ደግሞ እየተሰለመ ስልኩን ይዞ እንዲው እውነቴን ነው። እኔ የምነግራችሁ ቤተክርስቲያን ሄዳችሁ እግዚአብሔርን አይታችሁ ነው። እስኪ በሉ ይሄን በሉ። አዎ ቄስ ልታዩ አትሂዱ። አቤት አባ ገሌ ሲቀድሱ ድምጻቸው፣ አቤት መርጌታ ገሌ አቤት ድምጻቸው። እሳቸው ከሌሉ እኮ ይከፋኛል። ሌላ ደብር ነው ለውጭ ማረፍት ይላል። ለምን ተዋንት ሰውዬ ቄስ ገሌንም መርጌታ ገሌንም አባ ገሌንም ብላ አልሄድክም? ማንም ብለን ሄድከው? እግዚአብሔርን ብለን ሄድ። ድምፀ ጎራናው ይቀድስ ምን ጨነቀ? የቄስ ገሌ ስጋ ይሰጥህ፣ የሚሰጥህ አምላክ ደም። ይህ ቡታንታ ያደረገው ገበሬ የሚቀድስ ኧረ እንዲሁም የነሱ ነው ጥሩ ቅዳሴው። እውነት ምንናገር ይሄ የገበሬው ቄስ ማምላክ ወርቅ ነው። እጣኑ እኮ እንደ ዝም ብሎ ስንት ነው ርቆ የሚሸጠው። ያ ዝም ብሎ በቃ ምንም ሲያርም ቆይቶ ገበሬው ተጣጦ ወደ 6:30 እኮ መጥቶ ቅዳሴ ሲገባ ነፍስና ስጋ ነው የሚያስታርቀው። እንግዲህ ቅዳሴው በቃ ነው እንደዚያ ነው። በጣም ማንም ይቀድስ ማንም ይሁን የሚያስጠላችሁ ቄስም ይሁን የሆነ ቀን ያረባ ነገር ሲያደርግ የነበረ ጳጳስም ይሁ ምን ጨነቀህ አንተ? እዚያ ውስጥ የጳጳስ ክብር ልናይ አልሄድንም። እዚያ የማንንም ክብር መሻሻጫና መለዋወጫ አይደለም። እዚያ ውስጥ እኛ ልናይ መጣ ነው የክርስቶስን ስም ነው። አንዳንድ ጊዜማ እግዚአብሔር በሚያውቀው የኛ የስም ድርደራ ራሱ እግዚአብሔር እንዳናይ አድርጎ ይመልሰናል። ክቡርነታቸው በሳቸው ቅድስና፣ በሳቸው ልልና፣ በሳቸው ጸሎት፣ በሳቸው እንትን እንደውም ስንባባል በቃ ሰው ብሽቅ ብሎት ይመለሳል። እንደው እግዚአብሔር ይቅር ይበለኝ። ግን እናንተ ይሄን አትዩ ነው። ገባችሁ? ሄዳችሁ ተሞጋገሱበት አትበሉ ነው። እሱን ትታችሁ አይናችሁን ማን ላይ ማድረግ ነው? አዎ ጌታ ላይ መድኃኔዓለም ላይ አይታችሁ እግዚአብሔርን ለማየት እግዚኦ ማረነ ሲባል ሲሰቀል እያሰባችሁት፣ ሲቸነከር እያሰባችሁት፣ በገመድ ሲጎተት እያሰባችሁት፣ ያችን እያሰባችሁ ለ3 ለ4 ደቂቃ እንኳን ከእግዚአብሔር ጋር መቆየት እንዴት ከ30,000 ዘመን ይሻላል? በዚህ መኖር ለእኛ መልካም ነው ያለው ቅዱስ ጴጥሮስ እኮ እሱ ነው። ክርስቶስን እያዩ መኖር ይውላችሁ። እግዚአብሔርን ሳያዩ ዘመናትን ከመኖር እግዚአብሔርን አይቶ አንድ ቀን መሞት ይሻላል። እግዚአብሔርን ሲያዩ እኮ ነው እዚህ መኖር እንዴት መልካም ነው ያለው። እና የእግዚአብሔር ቤተሰቦች ቤተ ክርስቲያን ውስጥ እግዚአብሔርን ለማየት እንሂድ። ቄሱን ዘነጠለው ገነጠለው አትበሉ። እኛ ቄስ ልናይ ቄስ ልንሰማ አልሄድንም። ይሄን ነው ማንን ልናይ ነው? እግዚአብሔርን ልናይና ምን እግዚአብሔርን ልንሰማ ነው። የሰራዊት ጌታ እግዚአብሔር ሆይ በአይላፍ ድንኳን ብዙ ቀን ከመኖር በቤትህ አንድ ቀን መልካም ናት። እግዚአብሔርን የምለምነው አንድ ነገር ነው ያለ ቅዱስ ዳዊት። አንዲት ነገር ናት፣ እሷንም በቤቱ እንዲያኖረኝ። እስቲ በቤቱ እንዲያኖረኝ በሉ። በቃ እቤት ከገባችሁ ሌላው ቤት ውስጥ አለ።
አንድ ሰው ቤቱ እንድትገቡ ከፈቀደላችሁ መቼስ ቤቱ አግብቶ አይዘጋችሁ ነገር ሊያበላችሁ፣ ሊያጠጣችሁ፣ ሊያስተናግዳችሁ ነው። እንደው የመስተንግዶ መጀመሪያው ምንድነው? ግቡ ነው። እግዚአብሔር ቤቴ ግቡ ብሎ ከፈቀደ ግዴላችሁም ድግሱን አይነፍክም። እሱ ለጋስ ነው እግዚአብሔር። እቤቱ ከገባችሁ እንኳን ቁራሽ እንጀራ ስጋውን ያበላችኋል አይደለም? ደሙን ያጠጣል። እንደሱ ያለ አባት የት ይገኝ? ዘመናችሁን ከኖራችሁበት አገር፣ ዘመናችሁን ሁሉ ከኖራችሁበት ከተማ እቺ ቀን ለእናንተ ትልቅ በቤቱ የዋላችኋት እቺ ቀን ማለት ብዙ ከተማ ኑራችሁ ብዙ ሰርግ ተገኝታችሁ ብዙ የሞቀ ቤት ተጋብዛችሁ ሊሆን ይችላል። ይችን ቀን የሚተካከል ግን ቀን ግን የላችሁ። አንድ ወንድ አንዲትን ሴት ሊያገባት ተጫጭተዋል። ልቡ ሁል ጊዜ የሚኖረው ከየት ይመጣል? ከየት ነው የሚሆነው? አቤት እንዲያገባት ተስፋ ካደረጋት ምን ሴት ዳር ተስፋው እዚያ ነው የሚወዚያ ሌት ተቀን እሷን ነው የሚያስመው። ተስፋ የምታደርገው ነገር ልብህን ይዘዋል ይባላል። ተስፋ የምታደርገው ነገር ልብህን ይዘዋል። ስለዚህ ተስፋን ሕዋሳት እንዲስተካከል ልብህን አስተካከል። ልብህ እንዲስተካከል ተስፋህን ሰው ተስፋ ካደረገው ነገር ላይ ልቡ ይኖራል። ሹመትን ተስፋ ካደረገ ሌት ተቀን ልቡ ምንድን ነው የሚያስበው? ብርን ተስፋ ካደረገ ልቡ ምን ሲያይ ነው የሚነቃ? ያሰብነው ነገር ልባችን ይይዘዋል። እስኪ በሉ አንድ ጊዜ ነገር ልብን እንዴት እንደሚይዘው ተመልከቱ። ተመስጦን የሚያመጣው ተስፋ ያደረግነው ነገር ነው፣ የምናስበው ነገር ነው። እግዚአብሔር ላይ ልቡን የጣለ ሰው እግዚአብሔር ብቻ ነው የሚያስበው። ቅዱስ ዮሐንስ አፂር አይ እግዚአብሔር ባሪያውና በአምሳሉ ፈጠረን፣ ኋላ ደግሞ በደልነ ወጣን፣ ከገነት ተባረርን፣ በኋላ ደግሞ በኖህ በአብርሃም በሎጥ በነቢያት መከረን፣ ሕግን ሰራልን። በዚህ መጽደቅ ቢሳነን ራሱ ሰው ሆኖ ሊፈልገን መጣ፣ ሰውን ሁሉ አዳነ፣ በደሙ ቀደሰ፣ የንስሐ በር ሰጥቶን ሄደ። ደግሞ እንደገና ደግሞ ሌላ መጽደቂያ ምንኩስና ያምጣ ወይ ግሩም እያለ ሲያደንቅ አንድ መነኩሴ መጣና አጨበጨበ። አባ ምንድነው አለ። ቁና ይስጦኝ ብዬ ነው አለ። እዛ ወጥቶ እሺ ብሎ ገባና አይ እግዚአብሔር ለምን እንደዚህ ያርግልን ብሎ ቁናውን ረስቶ ስለ እግዚአብሔር ያስባል። ሁለተኛም አጨበጨበ። እሺ ቆይ ላምጣልህ ብሎ ገብቶ አይ እግዚአብሔር ስለ እግዚአብሔር ያስባል። ሶስተኛ ደግሞ ወጥቶ ደግሞ አሁንም ወንድሜ እኔ ስለ ቁና የማስብበት ጊዜ የለኝም ና ራስ ገብተው ዘድ ብሎ ይዞት ገባ ወደ ውስጥ ማለት ነው። ይሄ ሰው ቅርጫት ሰርቶ እሱን ሽጦ ነው የዕለት ጉርሱን የሚበላ። ዮሐንስ አፂር ገበያ ሂዶ ስለ ሚካኤልና ስለ ገብርኤል ነው የሚያስበው። ሚካኤልና ገብርኤል ነው ያያቸዋል። ባለ ቅርጫት ዋጋ ነገር ተባለ። ሚካኤል ነው ገብርኤል ነው የሚበልጠው ይላል። አንተ ዋጋውን ንገረኝ። ምን ውብድ ነው ሰው ሁሉ ጥሎት ተመልሶ መጣ። እሱ ይጨንቀዋል እንዴ? እግዚአብሔር ምግብ እኮ ነው። ወንድምህን ሰርቀህ ቀምተህ እያስለቀስክ አቶ ገሌ ለመድኃኒዓለም ለክብሩ መገለጫ 100 ብር የ300 ብር ጥላ ሰጥተዋል። ውሸት ጠማማ። እዚያ ለሰረቀው ስጥ። መጀመሪያ ሰርቀ 20 ሺህ ብር ሰርቀ 10ሩን ለመድኃኒዓለም 10ሩን ለራስ ማለት አይቻልም። መጀመሪያ የሰረቀውን መልስ። የምታስለቅሰውን ሰው አጽና ነው። በሐሰት ምስክር ያሳሰርከውን ሰው አስፈታው። ደሃ ጦሙን እያደረ አንተ ምግብ የምታማርጥ ከሆነ ስጠው። አይዳው ድኩማት ያንጻሉ እንተ አብያተ። ደካማ እጆች የሰማይ ቤት ይሰራሉ። ደካማ እጆች ስለ ማርያም፣ ስለ ገብርኤል፣ ስለ ሥላሴ የሚሉት እነዚያ እጆች የብርሃን ቤት ሰርተው ይቆዩአቸዋል። አበድሯቸው። ለነዚያ ነው መስጠት። ቅዱስ ዮሐንስ አፈወርቅ አንድ ጊዜ ክርስቶስን ተወዱታላችሁ አላቸው። እሱ አዎ አሉት። እሺ እናንተ ተወዱታላችሁ? እስቲ የምትወዱት በጣም እሺ፣ ብትወዱት ታበሉታላችሁ? ቢርበው ታበሉታላችሁ? ቅዱስ ዮሐንስ አፈወርቅ የመለሰው እንግዲያውስ ክርስቶስ ማለት በከተማው ብርድ እየመታው የወደቀው ድሃ ነው ይላል። ያንን ውደደው፣ ለዚያ ስጠው፣ አበድረው። ተመልከቱ ማለት ብፁዓን እሙንቱ እለይሁቡ እምዘሆሙ እስመ እሙንቱ ይልየቅህዎ ለእግዚአብሔር ይላል ሰሎሞን። ካላቸው ነገር የሚሰጡ ሰዎች እነሱ ለእግዚአብሔር ያበድሩታል ይላል። ለእግዚአብሔር ያበድሩታል። እግዚአብሔር ደግሞ ክብር አልብሶ ይቆያል። ትርፍ ሸሚዝ ካላችሁ ስጡ ለድሃ። እናንተ እንጀራ በልታችሁ ቆሎ የምትጨምሩ ከሆነ ቆሎውን ለድሃ ስጡት። 5 ጫማ ካላችሁ በባዶ እግሩ ለሚሄደው አንዱን ስጡት። እናንተ በግ አርዳችሁ ዶሮ የምትጨምሩ ከሆነ ዶሮውን ለድሃ ስጡት። አሁን ልደት መጥቷል። ቢያንስ ሽሮም ስጡት፣ ቆሎ ስጡት። ጦም እያደረ እኛ ደግሞ ስላልተጨመረልን የሚከፋን ስለሆነ
በፍራሽ እየተኛ አልጋ የለኝም የምትል ከሆነ ቤት ለሌለው ሰው መጠለያ ስጠው። ቤት ለሌለው ሰው። ለዚህም እንዘን። ስጦታ እግዚአብሔርን ያስመስላል፣ እግዚአብሔርን ያሳያል፣ ቸርነቱን ያሳያል፣ በእግዚአብሔር ፊት ያቆማል። የሚጠይቀን ጥያቄም ይሄ ነው። ብር አባብልታችሁኛል ነው በቃ። የእናት ወገኔ ዘር ነህ ወይ አይልም። ጥሩ ካባ ለብሰሃል ወይ ሁሉ አይልም። ሌላው ቀርቶ ይገርማል እኮ ጥሩ ካባ ለብሰሃል አይልም። ጥሩ ቀሚስ ናረክ አይለኝም። እኔንም ቢሆን ሰርተሃል ወይ ነው ቁም ነገሩ። ሰርተሃል ወይ? ይሄን የምንለብሰው ለክብረ ወንጌል ነው፣ ወንጌልን ለማስከበር ነው። ጥያቄው ግን የሥራ ነው። አብልተሃል ወይ አጠጥተሃል ወይ ነው፣ የተግባር ነው። እስቲ አንድን ሕፃን ልጅ ታቀፉና እወድሃለሁ ልጄ፣ እወድሃለሁ ልጄ፣ ጡት የለም፣ እወድሃለሁ ልጄ፣ እወድሃለሁ፣ ልጥባ የለም፣ እወድሃለሁ ልጄ፣ እወድሃለሁ ልጄ፣ ጡት የለም። ይሄ ልጅ መሞቱ አይደለም? መሞቱ እኮ ነው በእውነቱ ማለት ነው። ይሄን ነው በሥራ ነው የምትገልጡት ነው። መዋደዳችን ያለ ግብዝነት ይሁን ያለ ለዚህ ነው። መራራት ማዘን በእውነቱ ማለት ሳትመርጡ። ለዚህም አንዳንድ ሰው ሆነልህ ስጥ፣ ካልሆነ አየው ይሄ እኮ ወጠምሻ ነው ሰርቶ ይበላ ነበር ይላል። ምን አገባ እንዲሁ እኮ አይደረስ እኮ ነው እናንተ። ሀያለ ስጥ፣ ሀለለ ዝም ብለህ ሂድ። አዎ የሚሰራ ጉልበት ሊኖረው ይችላል። ነገር ግን አንዳች ነገር ባይገጥመው የሰው ፊት እሳት ነውና ሰው ፊት አይቆምም። መስጠት ለተቻላችሁ መስጠት፣ ካሌላችሁ ስጡ። እንዲያውም ቅዱስ ዮሐንስ አፈወርቅ ምን መጀመሪያ ሊለምን ላፈረ ሰው ስጥ ነው የሚለው ጢሞቴዎስን ሲተረጉም። ሊለምን ላፈረ ስጠው። ካባ ላንቃ ደርቦ ማለት ምን ማለት ነው? የነጣ ልብስ ለብሶ እኮ ጦም የሚያደርሰው አለ። እንዳይናገር ለካ ገሌ የዕለት ራት የለውም ይሉኛል ብሎ ዝም እንዳይል ደግሞ ውስጡ እየተቸገረ አምጡ አምጡ የሚል ልጆች ያሉት ዕዳ የሚከፍለው ያጣ ስንት ዕዳ አለ በእውነቱ ማለት ነው። ለዚህ ማዘን ክርስቶስን ያስመስላል። እስመሰብ ዘይገብር ምግባራተ ሰናያተ ዘልፈ ይከውን አምሳሊሁ ለእግዚአብሔር። በጎ ስራን ሁል ጊዜ የሚያደርግ ሰው እሱ እግዚአብሔርን ይመስላል ይላል ቅዱስ ቄርሎስ። እግዚአብሔርን ይመስላል። ስለዚህ እንድናዝን እንድንሰጥ አምላከ ቅዱሳን የሚሰጥ ልብ ይስጠን። ስጡ ይሰጣችኋል።